በእናቱ የሚያፍር ሰው ነበር። እናቱ ጠባሳ ናት ፊቷ። አንድ ቀን ከጓደኞቹ አስተዋወቃት። አንድ ቀን ያፍርባታል። እሱ ዶክተር ነው። ለዚህ ያበቃችው እናቱ ናት። ያለ አባት አሳድጋ አባቱ በልጅነቱ ነው የሞተው ጦር ሜዳ ሄዶ። ጠራችውና ልጄ ለምንድን ነው ጓደኞችን ማታስተዋወቀኝ? እቤትም ስጠራቸው አንቺ ጓዳ ግቢ አትውጪ ትለኛለህ። እቤት ስጠራቸው ለምንድን ነው ልጄ እንዲህ የምታረገው? ሰው ሁሉ እኮ በእናቱ ደስተኛ ነው አብዛኛው ሰው። አይ እናቴ ፊትሽ ጠባሳ ስለሆነ ጠባሳ ልጅ ይሉኛል ብዬ ነው አላት። ይሄ ነው የሚያሳፍረው። አንድ ነገር ልንገርህ፣ የጠባሳነት ምስጢር ዛሬ ወቀው። ሕፃን ሆነ ገና የ1 ዓመት ከ3 ወር ሕፃን እያለ ጎረቤት ቡና ልጠጣ ሄድኩኝ። ስመለስ ቤቱ በሳት ተቀጣጥሏል። ሳር ቤት ነው። ወየው ልጄ ብዬ እየሮጥኩኝ አንተን ለማዳን እቅፍ አድርጌ ልወጣ ስል እሳቱ ፊቴ ላይ ወደቀ። ለአንተ የመጣ እሳት ፊቴ ላይ ወድቆ አንተ ተርፈሃል። ያንተ የዛሬ ውበት የኔ የፊቴ መጠበስ ነው አለች። ልቡ ተነካ፣ አለቀሰ ይላል። ከዛን ቀን ጀምሮ እናቱን አደባባይ ላይ ይዞ እዚህ ላይ የምታዩት ውበት እሷ የሰጠችኝ ነው፣ የእሷ ጠባሳ ደግሞ የኔ ነበረ፣ ተቀያይረን ነው እያለ እናቱን በአደባባይ ማክበር ጀመረ። በህይወት ዘመናችሁ ውስጥ መነካት ያስፈልጋል። ቤተሰቡን የማይወድ እናቱን ቦታ የማይሰጥ ዛሬ ሁልጊዜ ዘላለም የሚኖሩ የመሰላቸው 40 ዓመትም ላይ ሁሌ ማሙሽ የተባለ መኖር የሚፈልግ ሰዎች ልጅ ሊኖር ይችላል። ግን እንዳይመስላችሁ ጊዜ ሳይቀድማችሁ ጊዜ እንቅደሙ። ጸጸቱን መሸከም አትችሉም። ነገ ላይ ወየው ይሄን አድርጌ ቢሆን ኖሮ ከሚል ጸጸት እንድትድኑ ነው። ግን የምትችሉትን ሁሉ አድርጋችሁ ረርታችሁ አቅማችሁ የፈቀደውን አድርጋችሁ ታማ አስታማችሁ፣ ወንድማችሁ ታሞ አስታማችሁ፣ በችግሩ ደርሳችሁ የሚገባውን ነገር ከናንተ የሚጠበቀውን የሰውነት ግዴታችሁን ሁሉ ተወጣችሁ ከአቅም በላይ በሆነው ሁኔታ ችግሮች ተፈጥረው እናት ሄዳ አባት ሄዶ ሰውን አጣችሁ የሆነው ነገር ሆኖ ከሆነ ግን አትጨነቁ። ቅበሩ፣ አልቅሱ። ከዛ በኋላ እግዚአብሔር ያንተ ፈቃድ ነው ብላችሁ ተጽናኑ። በእናንተ ለቅሶ የሚለወጥ ነገር የለም። በእናንተ እንባ የሚለወጥ ነገር የለም። ራሳችሁን ትጎዳላችሁ። እናትክን አስታመህ አባትክን አስታመህ በጊዜው ረድተህ ወገኖች ረድተህ በሞት ሄደው ከሆነ ለጊዜው 3 ቀን ማልቀስ ይገባል። ነፍስ ከስጋ ስትለይ ይለቀሳል። ነፍስ ከስጋ ስትለይ ይለቀሳል። 3 ጊዜ ነው ለቅሶ የሚፈቀደው ለክርስቲያን።